ሰላም ሰላም ውድ ሀኒቹ ቤተሰቦች እንደምን አላችሁ? በእኔ ሁሉ ሰላም እግዚአብሔር ይመስገን። እናማ ቤተሰብ እንዴት ናችሁ? ቪዲዮን ሼር እና ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ተባበሩኝ ባካችሁን። ሰሞኑን ትንሽ ላይ እየገባሁኝ አይደለም ማለት ነው እና ይኸው አበረታቱኝ። ዛሬ ደግሞ ምን እንሰራለን መሰላችሁ? ኮራትል በጣጥስ የኔ ድንች በአማርኛ ደግሞ ምንድን ነው? ድንች ቦልቡለን መጀመሪያ ድንች እንወጣለን፣ ከዛ ይውቃቅለን እናድቦለብሏለን ማለት ነው። እዚህ ጋር ለማንኛውም ግማሽ ዶሮ አለችን ማለት ነው። የኔ ግማሽ ዶሮ ትሆናለች። የዶሮ የደረት የዶሮች የደረት ስጋ ማለት ነው። ሰዱር ድጃጅ ይባላል በአረበኛ ደግሞ ማለት ነው። እነዚህ ጋር እያጠብኩት ነው። በነገራችን ላይ ምንድን ነው የሚባለው መሰላችሁ? የሞተ ዶሮ ብንለው ራሱ አሪፍ ይመስለኛል። የሞተ ዶሮ ቢባል ማለት ነው። ምንም ቅር አይልም ማለት። ይኸው እንዴት ሳጥበው ማለት ነው እንዴት እንደሚሆን ይታያችኋል። የሆነ ጭጭት የማለት ባህሪ ያለው እና ለማንኛውም ያው ወሬ አላብዛባችሁ። ላይክ እና ሰብስክራይብ ማድረጋችሁን ግን አትርሱ። ማሮች ሻር እያደረጋችሁ አበረታቱኝ ማለት ነው። እና ወደዛው ሞያሽ ዘርዘርልሽ ሞያሽ ዘርዘርልሽ ሞያሽ ዘርዘርልሽ። ደግሞ ለድምፅ ይቅርታ ለምን አትሉ? ጉንፋን ይዞኛል። እንዲሁ ነበርሽ። እንኳን ጉንፋን ተጨምሮልሽ አለ ሀገሬ ሰው ማነው ሲታርት። እናማ እንደዛ የእንዲ ድምፅ ከድሮ የሚያው እንትን ነበር። አሁን ደግሞ ደውሶበታል። አልሙሄም ያው ምንም ማድረግ አይቻልም። እስኪሻሌ ድረስ ቻሉት ነው የሚባለው፣ ቻሉኝ ነው የሚባለው። እሱን አለቅም። ዞሮ በሎሚ ዘፈዘፍኩት እዚህ ጋ ማለት ያኔ በሎሚ ትንሽ ዘፈዘፍኩት። ከዛ እዚህ ጋ ደግሞ ምን እየሰራው ይመስላችኋል? የከተፍኩኝ ነው ማለት ነው። ይከተፋለሁ ማለት ይከተፋል። በትንሹ አድርጌ ከትፈውና እዛ እንሰራዋለን ማለት ነው። ከታተፌ ላይ እንዴት ነው እስኪውልኝ። ቢላ እየያዘ ምናምን ሴት ይመስላል ወላ ወንድ ላጤ ይመስላል። አይ ቢላ እየያዘ ማለት ነው። ሼፍ ብታረጉኝ ለራሱ አያንሰኝም። የምር አያችሁ ብለያል። አልሙሂም ራሴን ካላሞገሽኩኝ ፋይዳ ራሴን መጣል የለብኝ። ድጃጁ ግን ተለቅ አድርጌዋለሁ ማለት ነው። ስካትፍ ድጃጁን ተለቅ አድርጌዋለሁ። ትንሽ ነገር አይመቸኝም እና ስጋ ጨርሰን እንከትፋለን ማለት ነው። እስቲ ፈጠን አድርጌ ወይኔ እንውድ ዛሬ ከሚት ስለሆነ እንትን አለብን ማለት ነው። ምንድን ነው የሚባለው? እናቷ ቤት ሄደን ዞሮ ጅማአ ነው የሚባለው። ይሰበሰባሉ ቤተሰቦቿ ለአርብ እንኬድና ማለት ነው። እኔው ዛሬ ማታ እንኬዳለን ከአሱር በኋላ ወይ ከአሻ በኋላ ማዕዴሽ ከአሻ በኋላ ማለት ነው። አሱር ነው። ገረ ምግብ ሰርች ለራሱ አልጨረስኩኝም። ከአሱር በኋላ እንኬዳለን አላልኩም እና ተሰስቼ ነው። ከአሻ በኋላ እናቷ ቤት እንሰበሰባለን ማለት ነው። የሰውየው የሴትዮችን የእናቷ የባሏ እህቶ ይመጣሉ ማለት ነው። ለሴትዬ ደግሞ የአባቷ እህቶች አክስቶቿ ይመጣሉ። እዚህ ጋ ከትፌው ምናምን አቆዩትና ፍሬዘር አድርጌው ነበረ። ይሄ የከተፍኩት መቼ መሰለችው? ሮብ ዕለት ነው፣ ትላንት ማለት ነው። እና ዛሬ ፍሬዘር ነበር ያሳድርኩት፣ አወጣሁት እላችኋለሁ። ከዛ እሱ እስቲ ማሟልኝ ድንቼን አወጣሁ። ከዛ እዚህ ጋር ላጥኩ ድንቹም ማለት ነው። እዛ አጥበዋለሁ። እዚህ ጋር ማለት በደንብ መታጠብ አለበት ደግሞ አፈር እንዳይኖረው ማለት ነው። አያችሁ እዚህ ጋር የተበላሸ ድንች አለው፣ ግን አንስቼዋለሁ። እንደዚሁ የሰራሁት እንዳይመስለችሁ ማደራ። እንደዚሁ ሰራሹ እንዳሪያ አንቺ እስከፋ መንጉነሽ እንዳትይ። እዚህ ጋር በደንብ አድርጌ ያጠብኩት ካሜራ። በነገራችን ላይ ለመቅረጽ አቤት መከራ! ይሄ ሁሉ መከራ እኮ ማለት ነው። የዩቲዩብ ቪዲዮ ለመስራት በአንዱ እጄ ስልኬን ይዣለሁ፣ በአንዱ እጄ ደግሞ
ብረት ድስት ይዣለሁ። ሳሳዝን ድምፁን ግን አፈንኩት። እንዴት ስልኬን አንዳንዴ ስልኬ ችግር አለበት። ድምፁ እኮ አይሰማም። መለፋ አለፋና የሚያናድኝ ነገር ቢኖር ድምፁ ይጠፋና እዚህ ጋር ጣድኩት ማለት። ከዛ በሰለ እዚህ ጋር ሽንኩርት ምናምን ሳቁላላ ያላያችሁን ሴትዮ መጣች። እንዴት ብዬ ልቅረጽ ጌታን እና አበረታቱኝ። መጨረሻው ዞሮ ይሄን ይመስላል። ሽንኩርት ምናምን እንዴት እንደሰራው ያላሳየኋችሁ ሴትዬ መታብኝ ነው። መጨረሻ ሪዛልቱ ይሄን ይመስላል። እንዴት ነው ባለሙያነቴ ምናምን እዚህ ጋር እውልኝ ማለት በደንብ አድርጋችሁ ይህን ይመስላል። ለማንኛውም አመሰግናለሁ። ባይ ባይ። ወዳችኋለሁ የኔ ውዶች። ሼር እና ሰብስክራይብ ማድረጋችሁ አትርሱ።